የምትፈልገው ሌሎች ደስታ ከሆን በኋላ እኔ እናንተ አንተ እንደምታስበው አንተ እንደምትፈልገው አንተ በምታስበው መንገድ መቀጠል አንችልም። እኔ አንተ መሆን አልችልም። ላይክ አሁን ሰሞኑን እየተገናኘንበት ባለነው መንገድ መገናኘት አንችልም። በቃ ከቻለን እንደ በፊቱ ሀይ ሀይ እንባባላለን፣ ጥሩ ጓደኛዎች ለመሆን እንሞክራለን። ከዛ ውጭ ግን ነገሮችን ብናበቃ እዚሁ ላይ ብናበቃ እኔ እኮ መጀመሪያ ልነግርህ እኮ ሞክሬያለሁ። ደስታ እኔ በፊት ላስረዳ ሞክሬያለሁ፣ ግን ልታዳምጠኝ እንኳን አልፈለግክም እኮ። እንዴ የራስን ሀሳብ ብቻ እኮ ነው እያዳመጥክ ያለው። የራስን ስሜት ብቻ እንድረዳለህ ያንተ ብቻ እንደሆነ እኮ ነው እየፈለግክ ያለው። ላይክ እኔ መረዳት አለብህ። በእናትሽ ተረጋግተሽ እኔ እኮ እወድሻለሁ። እኔ እኮ ለአንቺ እኮ ነው የምኖረው። ምን አይነት ሀሳብ ነው የመጣው? ደስታ በጣም እያስጨነከኝ ነው። አዎ የምር በቃ ይቆርጥልሃል። ከምር ሂድ፣ እኔን የማታይበት ቦታ ሂድ፣ እኔን የማታገኝበት ቦታ ሂድ፣ እኔን የማታስብበት ቦታ ሂድ። ስራ ላይ ፎከስ አድርግ። ትረሳኛለህ ነገር ተራሙላንቺ እኮ ደስታ። ለማንኛውም ሩታዬ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። መልካሙን እመኝልሻለሁ። የምናምን ቆይታ ምናምን አመሰግናለሁ። ወይ አጨብጫቦቹ የገባችሁ ሩታና ደስታ እንግዲህ ተለያይቷል ማለት ነው ወዶቼ፣ ተለያይቷል። እኔ አይደለሁም ያልኩት። እኔማ እቺ ልጅ ቃቃ ነው እንደያዘችው ያልኩ ነበር። እውነት ለመናገር ቪዲዮ ላይ ከሰማችሁ ማለት ነው የነሱ ቪዲዮ አስገብቼላችኋለሁ ወዶቼ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች ማለት ነው። እንግዲህ ሩታና ፈረንጁ ተስማምቶ እኔ እግዚአብሔርን የመጀመሪያች እቺ ልጅ ጤነኛ ናት ምን ሆና ነው ያልኩ ነበር በውስጤና እስከ መጨረሻ አየውና ፕራንክ ነው። ደስ ይላል፣ ደስ ይላል። ፕራንኩ ደስ ይላል። ጥሩ ነው፣ ጥሩ ነው። አሁን እናቴ በራስሽማ መጫወት የለብሽም። እኔ ግን የወድሽ ነገር ከነ ልጁ እንዴት ተቀበለሽ ማለት የትኛው ወንድ ነው ማለት የትኛው ወንድ ነው ነው እንግዲህ እኔ አሳስቦኛል። እግዚአብሔርን ብላለች እንግዲህ እውነት እንዳረገዘች ነው የምታወቀውና እንግዲህ ለማንኛውም ጉድ አረገችው ማለት ነው። ደስታ ጉድ አረጉ። ደግሞ ዛሬ ፈረንጁ ምን ነው ሴት መሰልክ ወንድማለም፣ ሴት መስል መጣኮ። ወይ 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 አይቀርብን። ለማንኛውም ውዶቼ ይህን ዩቱብ ሰብስክራይብ አድርጉ። 3 ወር ነው የምንጠብቀው ውዶቼ በዛ ዩቱብ ማለት ነው። ልመለስም ላይመለስም ይችላልና የሩታ ቪዲዮ እንዴት አያችሁ? እኔማ እንዲህ እቺ ልጅ በቃ ምንም ላይፍ አልገባትም። ምን ይሻላታል እያልኩ ነበር። እግዚአብሔርን የምሬ እኮ ነው። እንዲህ ደነገጥኩ። ሲሪየስ ሆና ምናምን ያው እንግዲህ ተመካክሮ ነው በእርግጥ የመጡትና ይቺ ልጅ ምን ሆና ነው እንዲህ በቃ ማለት ለምንድን ነው በሰው ህይወት የምትጫወቱ እያልኩ ነበርና ግን አንዳንዴ እውነት ለመናገር ቪዲዮ እስከ መጨረሻ ስታዩ መፍረድ አለባችሁ ብዬ አስባለሁኝ እና ጠቅሞኛል። በነገራችን ላይ ቪዲዮ እስከ መጨረሻ ማየቴ ጠቅሞኛል እንጂ በጀመራ ላይ ማ እቺ ልጅ ምንድነው ይቃቃ ነው እንዴ ምንድነው ላይፍ ቀልድ ነው ያልኩ ነበርና እንዴት አያችሁ እናንተ? ላይክ ሰብስክራይብ